በአካባቢ ያለው ምስኪን ገበሬ ብሔሩን እርሱት ኦሮሞ መሆኑ እንዳባታችሁ ይዩት። የባህር ዳር ልጆች አይደላችሁ? ገበሬው አለ እዚህ አካባቢ። ይሄ ሆቴል ሲሰራ አይ አም ሹር ከዚህ ጋር የተፈናቀለ ሰው አለ። አይ አም ሹር about it። የት ነው ያ ገበሬ ሄደው? የት ደረሰ? እዚህ ይሄ ሆቴል የናጠጠ ሆቴል እኛ ምን ዝናናበት ሆቴል ሲገነባ የተፈናቀለው ገበሬ ዛሬ ነው እዚሁ ስራ አግኝቷል ወይ ተጠቃሚ ነው ወይ የሚለው ማንሳቱ ተገቢ ይመስለኛል። የወልቃይት ጉዳይ እኔ ወልቃይት የትግራይ ይሁን የአማራ ይሁን በእርግጠኝነት የማውቀው ነገር የለም። ግን የማውቀውና ከናንተ ጎን ተሰልፌ የምታገልልበት ጉዳይ አለ። ህገ መንግስታዊ በሆነ ፍትሃዊ በሆነ ሰላማዊ በሆነ ድርድርና ውይይት ሊፈታ ይገባል እንጂ በጠመንጃ ኖ አንተ ከዚህ ክልል ነህ ብሎ ለማፈን የሚሞከረውን ድርጊት እቃወመዋለሁ። ትክክል አይደለም። እኔም እንደገባኝ የወልቃይት ኮሚቴ ጥያቄም በግድ ወስደን ከአማራን ቀላቅል አይደለም። ያማ ቢሆን ኖሮ እኮ ኮሎኔሎች ናቸው ጠመንጃ ይዘው ጫካ ይገቡ ነበር። ጠመንጃ ቁጭ አድርገው ዩኒፎርም አውልቀው ህገ መንግስቱን ይዘው ወደ ፌዴሬሽን ሲሄዱ ማሰር ፍጹም አምባገነናዊና ሰይጣናዊ አሰራር ነው። እንኳንም ታገላችሁ እናንተ ባታገሉ ኖሮ ደግሞ ኢሹ አይሆንም ነበር፣ ለውጡም ሀገራዊ አይሆንም ነበር።